ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ያው ጠፍቻለሁ። የጠፋሁት አሞኝ ነው፣ ነግሬያችኋለሁ። አሞኝ ነው የጠፋሁት። አሁን አልሐምዱሊላህ ደህና ነኝ። እንደዚህ የተኛሁት ኦፕራሲዮን ስለተሰራሁ ነው። አሁን ነው እንግዲህ ቅዳሜ ቀን የገባሁት ወደ ቤቴ። አልሐምዱሊላህ ደህና ነኝ። ያው ኦፕራሲዮን ደግሞ ሙቀት አይፈልግም። ሙቀት ካለ የመቦቅቦቅ ሰውነት ስላለኝ ደግሞ እንዳይቆስል ምንም ነገር እንደዛ አልደራርብም። አሁንም እናንተ ቪዲዮ ልሰራ ሆኜ ነው እንጂ እንደዚህ እንትሽፍና አይደለም። እንዳይላይ ማለት ነው። ደህና ናችሁ ወይ? እንዴት ናችሁ? ይሄ መልእክቴ አረብ ሀገር ላሉት እህቶቼ ይድረስልኝ። ሼር አድርጉልኝ። ኢንሻአላህ ሲሻለኝ እመጣለሁ በደንብ ይሻለኝና አሁን ይሄ መልእክቴ ለእህቶቼ አረብ ሀገር ላሉት እህቶቼ አረብ ሀገር እያላችሁ ስትሰሩ ማለት ነው ደም በጣም የሚፈሳችሁ ከሆነ እንዲሁም ደግሞ የረጋ ደም የሚወጣችሁ ከሆነ ወደ ሐኪም ቤት ሂዱ እና አልትራሳውንድ እንድትታዩ ብዬ ነው የምመክራችሁ እህቶቼ ማለት ነው። እኔ አላህ ሸፍኖኝ ወደ ሌላ ነገር ሳይቀየር በጣም የቆየ ነው። አሳያችኋለሁ። ተምኔል ላይ ነው የምለጥፍላችሁ። ለረጅም ዓመት የቆየ አንድ አይደለም ሁለት ነው ይወጣልኝ። ያ ፎቶን ታውታላችሁ። አልሐምዱሊላህ አላህ መቼም ባገሬ ገብቼ አላህ ደግሞ ያው ተረፊ ያላት ነፍስ በጣም ከባድ ሰርጀሪ ነበር። የኔ ደግሞ አስቸጋሪ ነበረ። የወላድና የሚወልዱ ሰዎችና ይሄ እጢ ምናምን የሚደረጉ ሰዎች በጭራሽ አይገናኙም። ማንንም ብትጠይቁት ማለት ነው። ወላዶች ቀደድ ይደረጋሉ። ልጁ ፊት ለፊት ነው፣ ልጁ ውጥት ነው። ይሄ በጣም ስቃይ ነው። እኔ 3 ሰዓት ወላሂ በአላህ ስም እላለሁ 3 ሰዓት ነው የፈጀባቸው። ቤተሰቦቼ ሰዓት የገባሁበት ሰዓት የተጀመርኩበትን ሰዓት ያውቁ ነበርና እኔ ምንም አላውቅም። ሙሉ እንትን የወሰድኩት ሙሉ ማደንዘዣ ነው። ያው ሰውነቴ እንዳበጠ ነው፣ ገና ነው፣ ሆዴ እንዳበጠ ነው። ሙሉ ማደንዘዣ ነው የተሰጠኝ። አልሐምዱሊላህ ዶክተሮቹም ደግሞ በጣም ጎበዝ ዶክተሮች ነበሩ። በረካ የሆነው በጣም ማስቸግሪያቸው ነበረ። የሚያስቸግርኳቸው እኔ ምንም ራሴን አላውቅም። ምንም አውቀው ነገር የለም። 6 ሰዓት ገብቼ 9 ሰዓት ነው የወጣሁት። ከወጣሁ በኋላም ደግሞ ማረፊያ ክፍል ኢመርጀንሲ የሚባል አለ። እዛ አርፋለሁ እስከምነቃ ድረስ ከ12 ሰዓት ድረስ እስከምነቃ ለ3 ሰዓት ነው እዛ የምቀመጠው። የነቃሁት 9 ሰዓት ወይ ማነው 10 ሰዓት ከ20 ላይ ነው የነቃሁት። ከወጣ በኋላ 1 ሰዓት ከ20 ቆይቻለሁ። ከማደንዘዣው ቶሎ አልነቃሁም። ወይ ብስሚላህ ዛሬ ደግሞ አሞኛልና አልሐምዱሊላህ ብቻ ተረፍኩ። ሰው መጥቶ ቁጭ ብዬ ነበርና ለምን ቁጭ አልሽብኝ ብሎ መሰለኝ አመመኝ እና ይኸውላችሁ አረብ ሀገር
እዛ ከኔ በፊት የተደረገች እሷ ተደርጋ ስትወጣ ነው የገባሁት። ኢክራም ትባላለች፣ የወረር ልጅ ናት። እሷም እንደዚህ ከአረብ ሀገር ነው የመጣችው። ተደረገች፣ እጢ ወጣላት። ያ ኢላሂ ወላሂ እንዴት እንደው አረብ ሀገር ወላሂ አላህ ብቻ ይጠብቃችሁ ሁላችሁንም። ወላሂ እንደ ቀላል እንዳታዩት። እጢ ማለት ቀለል አድርጋችሁ እንዳታዩት። ወደ ካንሰር ይቀየራል እህቶቼ። እኛንም አላህ ጠብቆን ነው ማህፀን እስከ መውጣት ደረጃ ያደርሳል። አንዳንዴ ውለዱ የሚባለው ለዚህ ነው። መውለድ ጥሩ ነው። ድንገት እንኳን የሆነ በሽታ አጋጥሞ የሆነ በሽታ ቢገኝብን ወይም ደግሞ የሆነ በሽታ ቢከሰትብን ያ ነገር ወይ ማህፀናችሁ ይውጣ አይጠቅምም፣ ችግር ያመጣባችኋል። ማህፀናችሁ ካልወጣ መባልም አለ። ማህፀን ሲባል ይሄ ማህፀን ከፊት ለፊት የምታዩት አይደለም። ማህፀን አለ። ይሄ ልጅ ዋናው ማለት ነው ውስጥ ላይ እሱን ነው የምላችሁ። ቀደም እዚህ ሲያወሩ እንግዶች ነበሩ። ማህፀን ሲባል ይሄ እንዴት ኧረ እንዴት ሊሆን ወጥቶ ምናምን ስትል አንዷ ማህፀን እኮ ይሄ አይደለም፣ ከፊት ለፊት ያለው አይደለም። ይሄ ልጅ መቀመጫ ማህፀናችን አለ። እሱ ሙሉ ከወጣ የወጣላት አሁን እዚህ ጋር አለች። ከአረብ ሀገር የመጣች እጢ ተገኘባት። ሁለቱም ቱቦቿ በስብሰዋል። የማህፀኗ ቱቦ ማለት ነው። ማህፀኗ ወጣ እና የኔ ደግሞ ማህፀን የሚወጣ አይደለም። የኔ ካልወለድሽ ይተካል ነው። ወላጅ ቶሎ ብለሽ በ3 ወር ውስጥ ማርገዝ አለብሽ አሉኝ ዶክተሮቹ። እኔ ባልም የለኝም የማግባት እቅዱም የለኝም። ከተካም እንግዲህ አላህ አለኝ ህለቀኝ ጌታ ቼክ እደረጋለሁ አልኳቸው። እንግዲህ በየ6 ወሩ ታያለኝ። እኔ 6 ወርም አልቆይም፣ እነሱ ጋር ነው የምታየው። ከዚህ ካሉበት ከተማ ትንሽ ወጣ ይላል። በየ3 ወሩ ታየዋለሁ። ግን እንደው የፈለገ ምን ቢቸግረኝ አረብ ሀገር ልሂድ ብሎ ማሰብ አይቻልም። ምክንያቱም እሱ ክትትል ስለማደርግ የማይሆን ነገር ነው። እናቶቼ ጥንቃቄ አድርጉ ብዬ ነው የምላቸው። እኔ አልሐምዱሊላህ ተርፌያለሁ። ስለተርፌ ነው ይሄ ልንገራችሁ ብዬ ነው። በጣም እየተጠጠዘኝ ነው። እንደዚህ ከተኛው ላልታይ ይችላል ብዬ ነው እንደዚህ በጎን የተኛሁት። እንግዳ እናቴ ቤት ነበር ያሉት። እናቴ ቤት ሆኜ የእናቴ ቤት ጠበብ አለ እንግዳው በቃ ከእናቴ ቤት ወደዚህ መጣሁ። ወደዚህ ከመጣሁ ደግሞ ያው እዚህ ጋር ፍራሽ አስገቡልኝና እንግዶቼን እዚሁ ጋር ላስተናግድ፣ እዚሁ ጋር ራሴ ቤት ይሻለኛል ብዬ ወደዚህ መጣሁላችኋለሁ። እና እስቲ እኔም ቪዲዮ ልስራላችሁ። በጣም ጠፍቻለሁ ብዬ ነው። ሁላችሁም እንደው አድርጉልኝ ተሽሎኝ በደንብ እንደወጣ። እንዳራስ ነው የምትታረሱት። ከቤት መውጣት የለ ወሎች እንኳን አትወጡም። በቃ ተኝት ነው። ውስጥ ላይ ሽንት ቤት ካላችሁ ሽንት ቤታችሁን ውስጥ የተጠቀማችሁ አልሐምዱሊላህ። እኔ ውስጥ አለኝ እና እንደዛ ነው። ከቤት አይወጣም። ደህና ምግብ ስጋ፣ ቅቅል እንደዚህ ነው። ቀይ ምናምን ነገር አይሰራም። ይሄ በሽተኛ ሚሪንዳ፣ ፋንታ ነው የሚጠጣው። ጁስም ምናምንም ይጠጣል። 12 አይነት ዱቄት 12 አይነት እህሎች ማለት ነው። እነሱ በአንድ ላይ ተዘጋጅተው ተቀምመው እሱ አጥሚት እየተሰራ ቡላ እሱ ነው የምጠቀመው። እንግዲህ ያው እሱ ስለሚጠግን ነው። በዚህ ውፍረቴ ላይ ውፍረት ጨምሬ እንግዲህ እንገናኛለን በቀጣይ ማለት ነው። እንዲሁም አሁን የፊቴ በዚህ 3 ቀን ውስጥ ጨምሮብኛል። አልሐምዱሊላህ ብቻ የጤና አላህ ያድርገው እላችኋለሁ ውዶቼ። እንደዚህ ሲያማችሁ ማለት ነው ግን አይመማችሁ። ለማንኛውም ለሁሉም ነገር 12 አይነት እህል ማለት ነው። ሽምብራ ማሽላ አይደለም። ማሽላ ሲላችሁ እንትን ቀይ ዘንጋዳ የሚባል በጣም ነው የሚጠግነው እሱ። ሌላው ጤፍ ትንሽ፣ አጃ 1 ኪሎ፣ ገብስ 1 ኪሎ ይገባበታል። ሌላው ትንሽዬ ነው። 12 አይነት ነው። እንትን ሱፍ አለ
ከሁሉም ከእህል ዘር ማለት ነው ተደርጎ ይፈጫል። የወንድሜ ሚስት ናት በረካቱ። ይኸው እያረሱኝ ነው። መታረስ ነው። ወንድሞቼ በረካ ይሆኑ። ሌላ እንደምነግራችሁ ወንድሞቼ ስትስ አለኝ። ምን ቤተሰቦቻችሁ ክፉ ቢሆን አረብ ሀገር ላይ ሆናችሁ አልጠየቁኝም ብላችሁ ለሰው አትውቀሱ። አንድ ቀን ይጠቅማችኋል እህቶቼ። ጥቅሙን ያወቅኩት እኔ አልጠየቁኝም፣ አይጠይቁኝም ወንድሞቼ፣ እናቴ፣ አባት ልጆቼ ስል ዛሬ ግን ከጎኔ ሆነው ይሄን ላውጣ ስል ኧረ እኛ ምን ስንሰራ እኛ እናወጣለን። ይሄን ላድርግ ስል ኧረ እኔ ምን ስሰራ፣ አብሽሪ እኔ አደርጋለሁ፣ እኔ እገዛልሻለሁ፣ እኔ እንዲህ አድርግልሻለሁ። ወንድም ወንድም ነው። ወላሂ ነው የምላችሁ። አጠገቤ እዛው አጠገቤ ትፍት ብሎ እዛ ሆስፒታል ላይ ከጓደኞቹ ጋር የገባሁት ሮብ ነው የገባሁት። ማስከኙ ቀን ነው የዛሬ ሳምንት። ሮብም እዛው ነኝ፣ አልተደረኩም። ማስከኙም አልተደረኩም፣ ሮብም አልተደረኩም። ሐሙስ ዕለት ነው እኔ የተደረኩት ዙር ላይ ከእኔው ጋር እዛው ሲጉላላ። ከዛ እናቴ ምግብ እየሰራች እንዳትመጪ ደም ግፊት አለባት አንድ ነገር ትሆናለች ብለን ያው ካለ ሁኔታ ሆስፒታሉ ምኑ ጩኸቱ ወላዱ ምኑ ያ ነገር ከይቀንሱ እናንተ ብቻ አልሐምዱሊላህ። ቤተሰቦቻችሁ እንዳትወቅሱ። ወላሂ አንድ ቀን ለክፉ ይጠቅማችኋል። እውነት ነው የምላችሁ። እኔ በራሴ ስላየሁት ነው። እኔ ወንድሜን ወቅሰው ነበረ፣ ግን ዛሬ እንኳን እሱ አይደለም የማያውቁኝ በእሱን የሚያውቁት ሰዎች ዛሬ ተከብሬ ስንት ወላሂ እዛ ሆስፒታል ላይ ካለንበት ከተማ ውጭ ነው። እሱ እንዳይመስላችሁ የተደረጉት እኔ ከዚህ ውጭ ወጥቼ ነው የተደረጉት። እየመጡ በሹፌር ምግብ እየተላከልን ተንከባከቡኝ ነው ወደዚህ ወደ ቤቴ ነው የመጣሁትም። ቤቴም ከመጣሁ በኋላ ያለውን ነገር ልነግራችሁ አልችልም። እና ቤተሰቦቼን አላህ ይጠብቅልኝ፣ አላህ ያቆይልኝ። ጓደኞቹንም እሱንም ልጆቹንም አላህ ለውዙ ማድረግ አላህ ያድርስለት፣ ያብቃለት፣ ክፉ ነገር አይንካው ነው የምለው። ወንድሜንም ሁሉንም ቤተሰቦቼን ተወቅሳቸው የነበሩትንም ዛሬ ላይ አኮሩኝ። ስታመም አዩት። ሀብታም ነኝ አለ ወንድሜ እኮ ሀብታም ነኝ፣ እድለኛ ነኝ። ለምን ሲባል በሰላም እንዴት እንደዚህ አስታምሜ ተደርጋ ወደ ቤት በሰላም ይዤ መመለስ ይሄ ነው ሀብታምነት ያለ፣ እድለኛ ነኝ አለ። ምክንያቱም የኔ ሰርጀሪ ወላሂ ነው የምላችሁ፣ ሌላ ቀን ነግራቸዋለሁ። በጣም ከባድ ነው፣ በጣም ማለት ነው። እኔ አላውቀውም ዶክተሮች እንዴት እንዳስቸገሩ። ከሮብ ዕለት ነው የሚጀምረው የኔ ማስቸገር ማለት ነው። ብቻ አልሐምዱሊላህ ያው ጁማ ቀን ይቅርታ ጠይቄያቸዋለሁ። እንግዲህ ሲሻለኝ ትንሽ ቀለል ሲል ቁጭ ብዬ በቂጤ አወራችኋለሁ። ሰይዳዬ ነኝ ዝጊልኝ። ቻው፣ ደህና ሁኑልኝ።